ዛሬ ወዴት ነው የምሄደው? እኔም የምሄደው ጭንቆኛል፣ ዛሬ ጭንቆኛል። ምን እያልክ ነበረ? እንጃ አላውቅም። ታዲያ ምን እያልክ ነበር? ሳምባረሲ ቡሊ ቁንጅነት ስፉ ነው ይሄዳል። ድቅ ነው ሳምባረፊ እኔ ከዚህ በኋላ ማለት ነው ለምንድን ነው ጀስት የለኝም። ከዚህ በኋላ ግን እኔ ለምንድን ነው እኔ ቲክቶክ ማልሰራው? ለምንድን ነው ሰብስክራይብ ማታረጉኝ? ዩቲዩብ ላይ ማለት ነው ቲክቶክ እየሰራው እያለ እናንተ ሰብስክራይብ ሼር በማለት ምንድን ነው ምን ይቀነስባቸዋል? እኔ በድህነት ከምናወር ማለት ነው እኔ ጠግ ነካ እያደረጋችሁ እኔ ሰፖርት ብታደርገኝ ምን ችግር አለበት? ከዛ በዛ ላይ ደግሞ ተማሪ ነኝ። ተው ኃጢአት ነው። ኃጢአት እንዳይሆንባችሁ ሰብስክራይብ አድርጉን፣ ሼር አድርጉልኝ። እና ለምንድን ነው ምን ይቀንስባችኋል? እኔ ደግሞ በዛ ላይ ደግሞ ኮሜዲ መስራት ፈልጋለሁ ወዳለሁ። ተኩስ እየተተኮሰ ነው። እኔ ዛሬ አዲስ አበባ ልመጣ ነው። ትግራይ ውስጥ ነው ያለሁት። ትግራይ ነው ያለሁት ማለት ነው። አሁን ወደ አዲስ አበባ እነሱ ሳያዩኝ ማለት ነው ወደ አዲስ አበባ አሁን አዶናይ ላገኘው ነው። ከዛ ላይ ደግሞ ቶሚ ጂም ማለት ነው እዛ ሰራው። ቶሚ የለኝም። ነገር ግን እነሱ በጣም አስቀያሚ የሆነ ፊልም የሆነ ህይወት ነው ያሳለፍኩት እኔና ፊልም የሆነ ህይወቴ አዲስ አበባ ሄጄ እቀይረዋለሁ። ሰፖርት ሼር አድርጉልኝ ባካችሁ፣ በእናታችሁ ልለምናችሁ፣ በወንድማችሁ እኔ ደስተኛ ሆኜ ልነግራችሁ እየፈለኩ ነው። ነገር ግን ማለት ነው ወንድሜ አጥቻለሁ በዛ ሁኔታ ላይ በትግራይ ውስጥ። ስለዚህ ወንድሜ የሚያግዘኝ የነበረ በብዙ ሁኔታ ላይ ወንድሜ አጥቻለሁ እና እናንተ ብታግዙኝ ሼር ብታደርጉልኝ እኔ ኮሜዲ መስራት እፈልጋለሁ። እውነት የምላችሁ ነው ኮሜዲ መስራት እፈልጋለሁ እያልኩ ነው። በቃ ምንም አላልኩም እኮ። ኮሜዲ መስራት እፈልጋለሁ። ኮሜዲ መስራት ስለምፈልግ እናንተ ሰፖርት አድርጉኝ። በቃ ሌላ የለኝም። እኔ ብር የሚባለው የለኝም። በ4,000 ብር አዲስ አበባ ልገባ ነው። በ4,000 ብር አዲስ አበባ ልገባ ነው። እናንተ ሰፖርት አድርጉኝ። ጨረስኩ። ምን እያልኳችሁ ነበር? ወይም ደግሞ እናንተ ማታግዙኝ ከሆነ ማለት ነው አታግዙኝም ልታናግ እንዴ? እረፍት ነበር። ለምን ብዬ ነው እኔ ህይወት የማጠፋው? ለምን ብዬ ማን እንዲከፋው ማን እንዲጠበው ነው? ለማን ብዬ ነው ህይወት የማጣው እኔ ብላችሁ እናንተ አንዳንድ ሰዎች ደግሞ የሆነ መልእክት ልስጣችሁ። በዛ መሬት ላይ ያላለፈላችሁ በዛ መሬት ሆናችሁ ህይወታችሁ አመሰቃቅላችሁ ህይወታችሁ የምታጡ ሰዎች ሰማይም ማለት ነው በሰማይ ሄዳችሁም ህይወታችሁ ሁሌም ታስራችሁ ነው የምትኖሩት ከሳጥናኤል ጋር ከሰይጣን ጋር ማለት ነው። በጣም አስፈሪ ከሆኑ ፍጥረቶች ማለት ነው እሳት ላይ ገብታችሁ ነው የምትኖሩት። ለምን ብላችሁ ነው ህይወታችሁ የምትታጡት? አንዳንድ ሰው የሆነ ሰው ህይወቱ እንዳይቀየር አድርገው ህይወቱ ምስቅልቅልቅል እንዲገባ የሚሰራሉ። ብቻ በቴክስት የገቡ የሚሳደቡ ምናምን አሉ። እናንተ አሁን እኔ ልትሰድቡኝ ትችላላችሁ፣ አልሰማችሁም። እሰይ ጥሩ አድርጋችሁ እሰይ አልሰማችሁም። እሺ ምን ችግር አለበት? ችግር የለም። ቢደክማችሁ በጣም በቃ የሚሳደቡ ሰዎች በጣም ነው የሚያዝጉኝ። ነገር ግን ሲደክማቸው ይተውታል። ስለዚህ ሰፖርት አድርጉ።